በአሁኑ ዘመን የአብዛኛው ተማሪ ችግር ላይብረሪ ገብቶ የማንበቢያና የማጥኛ ሰዓት ማጣት አይደለም። የአሁኑ አብዛኛው ተማሪ ችግር አንድን መጽሐፍ በንቃት አንብቦ በፈተና ላይ የሚገርም ነጥብ ማምጣት ነው። ይህ ደግሞ እንዳይሆን ያለን ማህበራዊ ህይወትና ሶሻል ሚዲያ ትልቅ ተጽዕኖ ፈጥሯል። ዛሬ በዚህ ቪዲዮ እንዴት በጥናት ሰዓት ከነዚህ ሐሳብ ወጣችሁ በፈተና ላይም ጥሩ ነጥብ የምታመጡባቸውን 5 ዋና ቁልፎችን እንነግራችኋለን። እንዲሁም እስከዚህ ቪዲዮ መጨረሻ ከቆያችሁ አንድ የኢትዮጵያ ተማሪዎች ጥያቄዎችን በመስራት የሚወዳደሩበት በቅርብ ጊዜ የሚለቀቀውን ፕላትፎርም እንነግራችኋለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ አድርጉ። ለወደፊት እንደዚህ ለትምህርት እንዲሁም ለፈተና አሰራር የሚጠቅሙ ሐሳቦችን ስለምንነግራችሁ አሁኑኑ ሰብስክራይብ አድርጋችሁ ጠብቁን። ይህ ቪዲዮም ለብዙ ሰዎች እንዲደርስ ላይክ አድርጋችሁ ጀምሩ። ማስታወሻና እስክሪብቶ ይዛችሁ ቀጥታ ወደ ቪዲዮ። የመጀመሪያው ነጥብ የምታጠኑበትን ዓላማ መያዝ ነው። ብዙ ሰው ምንም ዓላማ ሳይኖረው ነው ጠዋት ትምህርት ቤት ደብተር ይዞ ሄዶ ተመልሶ እቤት ደብተሩን የሚያስቀምጠው። ማንኛውም ነገር ዓላማና ግብ ሳይኖረው የሚሳካበት ሁኔታ እጅግ ጠባብ ነው። ለምሳሌ አንድ ሰው ዓላማው ዶክተር መሆን ከሆነ በጥናት ጊዜ ብዙ ሰዓታትን ቁጭ ብሎ ያጠናል፣ የተለያዩ ጥያቄዎችን ይሰራል። በአጠቃላይ ዓላማው ዶክተር መሆን ስለሆነ ለዶክተርነት መክፈል ያለበትን መስዋዕትነት ሁሉ ይከፍላል። ስለዚህ እናንተም በፈተና ላይ በንቃት ለማጥናት ከፈለጋችሁ መስዋዕትነት የምትከፍሉበትን ዓላማችሁን ለይታችሁ ያዙ። ያንን ዓላማችሁ ስንታቁ ለዛ ዓላማችሁ መስዋዕትነት ከፍላችሁ በንቃት ማንበብ ትጀምራላችሁ። ሁለተኛው ነጥብ የጥናት ጓደኛ መያዝ ነው። ይህ ነጥብ እንደ እናንተ ማንነት ይወሰናል። ብዙ ሰው የሚስበውና የሚገፋፋው ነገር ይፈልጋል። ያንን የሚስበውና የሚገፋፋውን ነገር ካላገኘ ደግሞ በፍጹም አያደርገውም። ስለዚህ እንደዚህ አይነት ሰው ከሆናችሁ ለዓላማችሁ የሚሆንና ጥያቄ እንስራ የሚል ጓደኛ ያዙ። ያኔ እናንተም ተበረታታችሁ ትሄዳላችሁ። ነገር ግን አንዳንድ ሰው አይታችሁ ከሆነ ብቻውን ቁጭ ብሎ እያጠና ከፍተኛ ነጥብ ይሰቅላል። የእናንተ ማንነት በራሳችሁ ተነሳስታችሁ ማጥናት ከሆነ ጓደኛ በመምረጥ አትቸገሩም። ካልሆነ ግን ለጥናታችሁ የሚሆን ጓደኛ በመምረጥ ጥናታችሁን አድርጉ። ሶስተኛ ነጥብ የምታጠኑበትን ሰርክል መፍጠር ነው። ይህን ነገር ብዙ ጊዜ እንነግራችኋለን። ለምሳሌ አዳሪ ትምህርት ቤት ያሉ ተማሪዎች ለምን እንደዚህ ከፍተኛ ነጥብ የሚያመጡ ይመስላችኋል? ምክንያቱም ለጥናት በሚመች ሰርክል ውስጥ ነው ያሉት። ያነባሉ፣ ጥያቄ ይሰራሉ። ማጥናት ቢደብራቸው ራሱ ጓደኞቻቸው እያጠኑ እንደሚበልጧቸው ስለሚያስቡ ግዴታ ያጠናሉ። ስለዚህ እናንተ ለጥናት የሚገፋፋችሁን ጓደኛ በመምረጥ እንዲሁም የምታጠኑበትን ቦታ በማስተካከል ስትሮንግ የሆነ የማትወጡበትን ሰርክል ፍጠሩ። ከዚያ ለውጡን በራሳችሁ ላይ ታዩታላችሁ። ብዙ ተማሪዎች በቴሌግራም ላይ በሁሉም የትምህርት ሳብጀክት ዙሪያ የተለያዩ ለፈተና ብቁ የሚያደርጉ ጥያቄዎችን የሚሰሩበት ቻናል እንዳለ ያውቃሉ? አዎ፣ ኤንቢ ቲቶሪያል ሰርቪስ ለሁሉም ተማሪዎች በሁሉም የትምህርት አይነቶች ማለትም ማትስ፣ ፊዚክስ፣ ኬሚስትሪ፣ ሂስትሪ፣ ጂኦግራፊ፣ እንግሊሽ፣ ባዮሎጂ እንዲሁም በሌሎች ሳብጀክት ዙሪያ ማታ ከ1 ሰዓት ተኩል ጀምሮ የተለያዩ ጥያቄዎችን በቴሌግራም ቻናል ላይ እየለቀቅን ብዙ ተማሪዎችም እየተሳተፉ ይገኛሉ። እናንተም በእነዚህ ጥያቄዎች ላይ ተሳትፋችሁ በፈተናችሁ ላይ ለውጥ ማምጣት ከፈለጋችሁ በቴሌግራም ላይ ኤንቢ ቲቶሪያል ሰርቪስ ብላችሁ ሰርች ብታደርጉ ታገኙታላችሁ። ፈተና በማጥናት ብቻ ሳይሆን ጥያቄ በመስራትም ጭምር ነው። አራተኛው ነጥብ የሚስብ ሾርት ኖት አውጡ። ብዙ ጊዜ ብዙ ሰው ሾርት ኖት ታወጣለሁ ያለ ካወጣው በኋላ ለራሱ እንኳን ለጥናት የማይገፋፋውና የሚያስጠላው ይሆናል። ስለዚህ እናንተ ሾርት ኖት ስታወጡ ዋና ነጥቦችን አሳጥራችሁ ለራሳችሁ ለጥናት በሚስብ መልኩ ጻፉት እንጂ ከጥናት በሚያርቅ መልኩ አትጻፉት። ይህ ማለት ከቻላችሁ የተለያዩ ከለርፉል ፔኖችን በመጠቀምና በማሳመር መጻፍ፣ ካልሆነም በዲያግራም ወይ አሳምራችሁ በመጻፍ ለጥናት የሚገፋፋችሁን ሾርት ኖቶች አውጡ። አምስተኛ ነጥብ የዩቲዩብ ቲቶሪያል ቪዲዮ ማየት ነው። ይህ ነገር ከምታስቡት በላይ በጣም ጠቃሚ ነገር ነው። ዩቲዩብ ላይ በጣም ኤክስፕሌን ማድረግ የሚችሉ አስተማሪዎች የሚገኙ ሲሆን እናንተም እነዚህን አስተማሪዎች አውቃችሁ የእነዚህን አስተማሪዎች ቲቶሪያል ቪዲዮዎች የምትከታተሉና የምታዩ ከሆነ በጣም ትምህርታችሁ ላይ ከፍተኛ የሆነ
ነጥብ ታመጣላችሁ። እንዲሁም ወደፊት በዚህ ዩቲዩብ ቻናል ላይ ለትምህርት የሚጠቅሙ በደንብ ኤክስፕሌን የሚያደርጉ የዩቲዩብ ቻናሎችን ሰብስበን ለእናንተ አንድ ራሱን የቻለ ቪዲዮ ስለምንሰራላችሁ አሁኑ ሰብስክራይብ አድርጋችሁ ጠብቁን። አሁን በዚህ ቪዲዮ መጨረሻ የምንነግራችሁ አብዛኛው የኢትዮጵያ ተማሪዎች የሚወዳደሩበት ፕላትፎርምን እንንገራችሁ። ይህ ፕላትፎርም በቴሌግራም ላይ በቅርብ ጊዜ ላውንች የሚደረግ ሲሆን በውስጡ ከግሬድ 8 እስከ ግሬድ 12 ያሉ የተለያዩ የፈተና ጥያቄዎችን የያዘ ሲሆን በተለይም ለኢንትራንስ ተፈታኞች እጅግ በጣም የሚጠቅም ፕላትፎርም ነው። ይህ ፕላትፎርም ደግሞ የራሱ የሆነ የደረጃ ሰንጠረዥ ስላለው የተለያዩ ጥያቄዎችን ሰርታችሁ ከፍተኛ የሆነ ነጥብ ስታስመዘገቡ ራሳችሁን አልፎም ደግሞ ትምህርት ቤታችሁን ልታስጠሩበት ትችላላችሁ። ይህ ፕላትፎርም ልክ በተለቀቀበት ሰዓት የኤንቢ ቲዩቶሪያል ሰርቪስ ፕላትፎርሙን የምታገኙበትን መንገድና አጠቃቀሙን ግልጽ በሆነ ማብራሪያ ቪዲዮ ሰርቶ ስለሚያቀርብላችሁ አሁኑኑ ሰብስክራይብ አድርጋችሁ መጠበቃችሁን አትዘኑ። የዛሬው ቪዲዮ ይህንን ይመስላል። ይህ መረጃ ለሁሉም ኢንትራንስ ተፈታኞች እንዲደርስ ቪዲዮን ላይክ አድርጉ። እንዲሁም ኢንትራንስ ተፈታኝ ለሆኑ ጓደኞቻችሁ ላኩላቸው። በዚህ ቪዲዮ ላይ ያላችሁን ሐሳብ፣ አስተያየት እንዲሁም እንዲሰራ የምትፈልጉት ቪዲዮ ካለ አሁኑኑ ኮሜንት ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።